ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን በዛሬው ትምህርታችን negation of past perfect tense in አፋን ኦሮሞ እንግዲህ ፖዚቲቭ ስቴትመንቱ past perfect tense በአፋን ኦሮሞ እንዴት ፎርሙሌት እንደሚደረግ ከዚህ በፊት በነበረው ትምህርት አይተናል። ዛሬ ደግሞ ኔጌሽኑ እንዴት ፎርሙሌት ይደረጋል የሚለውን በፎርሙላና በምሳሌ እናያለን ማለት ነው። እንግዲህ negation of the past perfect tense ለሁሉም ማለት ነው ለሁሉም subject pronouns በአፋን ኦሮሞ pronouns we prefix him to the simple past tense form of the given main verb with respect to nuti እሱ እናደርጋለን። ከዛ በኋላ we conjugate the simple past tense of to with respect to each pronoun ይሆናል ማለት ነው። and ፎርሙላው bm plus him g2n plus to g2 ይሆናል ማለት ነው። አሁን እንግዲህ bm በመቃ ማለት ነው ወይ ላሳያችሁ። bm በመቃ ማለት ነው ፕሮናውን ማለት ነው ወይም ተውላጠ ስም ማለት ነው። አኒ ኑቲ ሲን አቲ ኢሳን ኢሼን ይኒ የሚለውን በመቃ የሚወክልልን with respect to ማለት ነው። እዚህ አልተጠቀምኩበትም የሆነ ቦታ wrt with respect to የሚለው ነው የሚያሳየው። g2n the simple past tense of the main verb as conjugated for nuti ማለት ነው with respect to nuti main verb conjugate የምናደርገው with respect to nuti ብቻ ነው ማለት ነው። and g2 simple past tense of to was conjugated for bm each subject pronoun ማለት ነው። so እንግዲህ እንዳልኳችሁ ይሄ g2n ለሁሉም አንድ አይነት verb ፎርም ነው የሚሆነው። በምሳሌ እናየዋለን። g2n ማለት ጎቺማቱ as conjugated for nuti in the simple past tense ማለት ነው። ቱሩ ለሁሉም ነው። g2nም g2ም ስሞል g2 ማለት ነው። ሁለቱም ሲምፕል ፓስት ናቸው። ግን ከፖዚቲቭ ከፓስት ፐርፌክት ቴንስ ፎርሙላ የሚለየው g2 ፖዚቲቭ ላይ እንደ ፓስት ፐርፌክት ቴንስ g2 with respect to all pronouns ነበር። እዚህ ጋር ግን g2n with respect to only nuti ብቻ ነው ማለት ነው። ምሳሌ ነኝ እቺ ተብለውታችን ታቀላለች። bm በመቃ ማለት ነው አኒ ኑቲ ኢሴን አቲ ኢሳን ኢኒ ኢሼ ይህን g2n እንግዲህ ፎርሙላው ላይ ምንድነው ያለው bm plus ይህን g2n plus ቱሩ g2 ከዛ መጨረሻ ላይ ትርጉሙን እናያለን። ፉዳችሁ የሚለውን ግስ ነው የምንወስደው። ፉዳችሁ ማለት መውሰድ ማለት ነው። ስለዚህ አሁን መስራት የፈለግነው አልወሰድኩም፣ አልወሰድንም፣ አልወሰዳችሁም፣ አልወሰድክም፣ አልወሰድሽም፣ አልወሰዱም፣ አልወሰደም፣ አልወሰደችም ነበር የሚለውን ነው ፎርሙሌት ማድረግ የፈለግነው። እንግዲህ ይሄ ፓስት ፐርፌክት ኔጋቲቭ ስቴትመንት ማለት ነው። ስለዚህ እኔ አልወሰድኩም ነበር ለማለት አኒ ሂንፉደኔ ቱሬ እንግዲህ the simple past tense of the verb ፉደቹ with respect to nuti ፉደኔ ነው የሚሆነው። ፉደቹ ፉደኔ ለኑቲ simple past tense g2 ፎርሙ g2n ናችን ፉደኔ ይሆናል ማለት ነው። ስለዚህ እኔ አልወሰድኩም ነበር አኒ ሂንፉደኔ ቱሬ በፐርፕል ባክግራውንድ በአረንጓዴ የተጻፈው ለሁሉም ተመሳሳይ ነው። አኒ ሂንፉደኔ ቱሬ እኔ አልወሰድኩም ነበር I hadn't taken ኑቲ ሂንፉደኔ ቱሬ በቀይ የተጻፈው እንግዲህ ቱሩ g2 ፎርሙ ማለት ነው። it is serving as a helping verb ለሁሉም with respect to all pronouns in its simple past verb form ነው የምትመለከቱ ማለት ነው። ኑቲ ሂንፉደኔ ቱሬ እኛ አልወሰድም ነበር we hadn't taken ኢሲን ሂንፉደኔ ቱርተን እናንተ አልወሰዳችሁም ነበር you hadn't taken አንተ አልወሰድክም ነበር አንቺ አልወሰድሽም ነበር ለማለት አቲ ሂንፉደኔ ቱርቴ you hadn't taken እነሱ አልወሰዱም ነበር ለማለት ኢሳን ሂንፉደኔ ቱረን they hadn't taken እሱ አልወሰደም ነበር ለማለት ኢኒ ሂንፉደኔ ቱሬ he hadn't taken ሆኗል ማለት ነው። እሷ አልወሰደችም ነበር ለማለት ኢሼን ሂንፉደኔ ቱርቴ ይሆናል ማለት ነው። ኢሼን ሂንፉደኔ ቱርቴ እሷ አልወሰደችም ነበር she hadn't taken ይሆናል ማለት ነው። አንድ ምሳሌ ይጨምር
ኦኬ እንግዲህ የኑቲ ሲምፕል ፓስት ሰፊክስስ ኔ ደብል ወይም ሲንግል ኤን ሬ ደብል አር ሌ እንደነበረ እናስታውሳለንና እዚህ ነጌት የምናደርገው ሜን ቨርቡን ስለሆነ ላስ ኮንሶናንታቸው ኤል የሆኑ አር የሆኑ ግሶች ምሳሌ ማየት ይጠቅመናል ማለት ነው። አኔ ሂንጡሙሬ ቱሬ ስለዚህ ለሁሉም እንግዲህ ሂንጡሙሬ ነው የሚሆነው። ሂንጡሙሬ እንግዲህ ግሱ ጥሙሩ ነው መጨረስ ነው የሚጨርሰው የሚጨርስበት ላስ ኮንሶናንት አር ስለሆነ ለኑቲ ሲምፕል ፓስት ስናደርገው አኒ ጥሙሬ ኑቲ ጥሙሬ ስለሚሆን በኔጌቲቭ ፎርም ግን ጂቱ ኤን ብለን ስናስቀምጠው ጂቱ ኤን ብለን ስናስቀምጠው ጂቱ ኤናችን ጥሙሬ ነው ማለት ነው። ስለዚህ አኔ ሂንጡሙሬ ቱሬ ያልጨረስኩም ነበር አይ hadn't finished ኑቲ ሂንጡሙሬ ቱሬ ይሄ ደግሞ ለኑቲ እኛ ያልጨረስም ነበር we hadn't finished ኢሲን ሂንጡሙሬ ቱርተን እናንተ አልጨረሳችሁም ነበር you hadn't finished አቲ ሂንጡሙሬ ቱርቴ አንተ አልጨረስክም ነበር አንቺ አልጨረስሽም ነበር you hadn't finished ኢሳን ሂንጡሙሬ ቱረን እነሱ አልጨረሱም ነበር they hadn't finished ኢኒ ሂንጡሙሬ ቱሬ እሱ አልጨረሰም ነበር he hadn't finished አኬን ኢሽን ሂንጡሙሬ ቱርቴ እሱ አልጨረሰችም ነበር she hadn't finished ሌላ ምሳሌ ነው ገሉ መግባት አኔን ገለ ቱሬ እኔ አልገባሁም ነበር አረንት ኢንተርድ ኑቲ ገለ ቱሬ እኛ አልገባንም ነበር ኢሲን ገለ ቱርተን እናንተ አልገባችሁም ነበር አቲ ገለ ቱርቴ አንተ አልገባም ነበር አንቺ አልገባሽም ነበር ኢሳን ገለ ቱረን እነሱ አልገቡም ነበር ኢኒ ገለ ቱሬ እሱ አልገባም ነበር ኢሽን ገለ ቱርቴ እሷ አልገባችም ነበር ማለት ነው። ለሁሉም ኢንገለ አልገባሁም ነበር አልገባንም ነበር አልገባችሁም ነበር አልገባህም ነበር አልገባሽም ነበር አልገቡም ነበር አልገባም ነበር አልገባችም ነበር ለማለት ለሁሉም ኢንገለ ነው የምንለው ማለት ነው። ኢንገለ ብለን and then we take the G2 form of true with respect to each pronoun ማለት ነው። ኢንገለ ቱሬ ኢንገለ ቱሬ ኢንገለ ቱሬ ኢንገለ ቱርተን ኢንገለ ቱርቴ ኢንገለ ቱረን ኢንገለ ቱሬ ኢንገለ ቱርቴ ይሆናል ማለት ነው።